ዝም ብሎ አባቶቻችን ያቆዩት አባቶቻችን ጣዖት ካቆዩ ጣዖት ማምለክ አለብኝ እኔ? የኔ ጭንቅላት ለምን ተፈጠረ እንዴ? ሌላ ቀርቶ በየቤታችሁ ታውቃላችሁ ልጆች እንኳን ሆነን ምግብ ሲቀርብልን ከወደን ነው ከጣፈጠን እንበላለን። መቼም ነፃነት አልነበረም በአገራችን ታውቁታላችሁ። ባይበላን እንኳን ባይጣፍጠንም በእኔ ነው የምናገረው አይ ጠግቤያለሁ እላለሁ። ያውቁታል እነሱም አይ ጠግቤያለሁ አሁን በቃ ሌላ ጊዜ በላለሁኝ ይላል። ያለ ምንድን ነው በልቼ ጠግቤ ነው? ስላልጣፈጠኝ በቃ እነሱ ያቀረቡትን ሁሉ መብላት ስለሌለብኝ ለምን አልጣፈጠኝም ስለማይጥመኝ አይ ኋላ በላለሁ አሁን ጠግቤያለሁ ብዬ ተዋለሁ። አይደለም እንዴ? እንኳን እሱ ቀርቶ ከፍ ካልንም ቀርቶ ትንሹ ህፃኑ ልጅ ጡጦ ስታጠቡት ከጠገበ ምንድነው የሚለው? ዛሬ ምን አፍ ውስጥ ተወጥፋለች እያለ በእጁ ይመጣዋል። እና አሁንም ልል የፈለኩኝ አባቶች ያቆዩት የሚባለው ነገር አምኜ መርምሬ ትክክለኛ ነው ከፈጣሪ ያገናኘኛል የእግዚአብሔር መንግስት ያወርሰኛል ብዬ ሳምንበት ብቻ ነው መቀበል ያለብኝ። ማንም የተበተበውን ትብትር ከወንጌል የተራቆተውን ትብትብ ሁሉ መሸከም አንችልም። ስለዚህ ማመንና ማወቅና ማመን ይኖርበታል ነው። ልብ አድርጉት። አሁን ወደዛ እየሄድን ነው ያለነውና ከላይ ጀምሬ ያነብላችኋለሁኝ። ከዲያብሎስ ግዛት ከኃጢአት ባርነት ከዘላለም ሞት የሚዳነው ሌላ መዳኛ መንገድ ስለሌለ ማለት ነው የሚዳነው በኢየሱስ ክርስቶስ መካከለኝነት ነውና ለአንተም መካከለኛ ነው፣ ለኔም መካከለኛ ነው፣ ነገ ለሚመጡትም መካከለኛ ነው፣ ለሁሉም መካከለኛ ነው። ተግባባን? እናውና በኢየሱስ ክርስቶስ አምኜ የእግዚአብሔር ልጅ በመሆን የእግዚአብሔር ልጅ ሳይኮን የእግዚአብሔር መንግስት መውረስ አይቻልም። ልጅ አይደለም እንዴ አባቱን ሀብት የሚወርሰው? ከየትም መጥቶ መውረስ ይችላል? አይችልም። ስለዚህ መጀመሪያ ልጅ መሆን አለብን። ልጅ የምንሆነው ምን ስንሆን ነው? ኢየሱስ ክርስቶስን አውቀን ስናምንበት ነው። ላመኑት ሁሉ ምን ይላል መጽሐፉ? ላመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ምን የሆኑ ዘንድ? የእግዚአብሔር ልጆች የሆኑ ዘንድ። ማናቸው እነዛ? በኢየሱስ ያመኑ። ተግባባን? እንዲህ ነው መሄጃው። በኢየሱስ ክርስቶስ ስታምን ልጅነቱን ታገኛለህ። የእግዚአብሔር ልጅነትን ካገኘ ደግሞ የአባትን ሀብት ትወርሳለህ። ይህን ሁሉ ማወቅ ያስፈልጋል። እና ለዘላለም መንግስቱን እወርሳለሁ የሚል ሁሉ ኢየሱስ ክርስቶስ መካከለኛ የተባለበትን የሚያነጋግረን ይሄ ነው። እንግዲህ ልብ አድርጉት። የተባለበትን ምክንያት በሚገባ ማወቅና ማመን ይኖርበታል ብለናል።